ባለቤቴ ሰላም እንዳለችው አሁን እኛ ሰው የምናግዝ ሰዎች አልነበርንም። እግዚአብሔር ነው ይሄ ሁሉ ያደረገልኝ። ነገ ዛሬ ይሄን በትንሽ ጀመር፣ ነገ ደግሞ አባታችን እንዳሉት በሬ ያደኑ ትልቅ ነገር ያዘጋጅተኑ ብዙ ሰዎች ጋር ብዙ የተቸገሩት በዓል እንደዚህ መሳለፍ ለማይችሉት ሰዎች ጋር አብረን እንደምናሳልፍ ከእግዚአብሔር ተስፋ አለን። ይሄ ነገር የመጀመሪያ የ7 ዓመት ፍላጎታችን ነው። 7 ዓመት እኛ አብረን ነው እንደዚህ አይነት ነገሮች ለበዓል የተቸገሩትን መርዳት የብዙ ጊዜ ፍላጎታችን። በጋ አያና ዱዋቀው ጎፍታ ከኝ ኢየሱስ ክርስቶስ ሲንገይ ጀቻቲ አኒፊ ሃዲ መናክየ ነሞተ ገርጋሩዳፍ ሁነን ቀምኑ ቱሬ ንቱ ነሞተ ገርጋረሙ ቱሬ የመረቢተ ያረገሩ ወንዶ ጥቆ ካናን ጀልቀብነ ይጅራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለ2018 ለብርሃነ ትንሣኤው አደረሳችሁ አደረሰን። ሲሳይና ሰላም እግዚአብሔር ፈቅዶና ወዶ ዛሬ ብርሃነ ትንሣኤው ምክንያት በማድረግ ውሃ እንጀራ በወጥ አምጥተው ለነዳያን የምሳ ፕሮግራም ለማድረግ ፈልገው ነውና ረጅም ዕድሜ ከጤና ጋር ይስጥልን። ትዳራችሁ ይባረክ። ይሄው ሐሳባችሁ እስከ መጨረሻው ድረስ እግዚአብሔር በዚሁ ሐሳብ ያጽናልን። አሁን የምንገኘው በአብርሃሙ ሳራ ምግባረ ሰናይ አረጋዊና ሕፃናት መርጃ የበጎ አድራጎት ማህበር ቢሮ ውስጥ ነው። ቁጥር 2 ቢሮአችን ነው። ቁጥር 1 ሰንዳፋ ቅዱስ ሚካኤል ቤተክርስቲያን ፊት ለፊት በበረ ወረዳ ቤተ ክህነት ግቢ ውስጥ እንገኛለን። ቁጥር 2 ቢሮአችን ደግሞ ሰንዳፋ ቅዱስ ገብርኤል አካባቢ ይገኛልና ማህበራችን አረጋውያንን፣ ሕፃናትን፣ ነዳያንን የሚጦር የሚያግዝ ማህበር ነው። በአመት 3 ጊዜ ደግሞ መስቀልን፣ ገናን፣ ትንሣኤን፣ እንቁላል፣ ሽንኩርት፣ ዘይት፣ ፎጣ የሚሰጥ ማህበር ነው። የወለዱ እናቶችን ክርስትና የሚያስነሳ ማህበር ነው። ሲሞቱ የሚቀብር ማህበር ነው። እንደ እግዚአብሔር ቅዱስ ፍቃድ ከወር እስከ ወር ደግሞ በ12 ቅዱስ ሚካኤልን፣ በ19 ቅዱስ ገብርኤልን፣ በ7 ቅዱስ ሥላሴ፣ በ21 እመቤታችን ሌሎቹንም ከ1 እስከ 30 ለነዳያን የምሳ ፕሮግራም የሚያደርግ ማህበር ነውና ስለዚህ ውድ ቤተሰቦቻችን ዛሬ ሲሳይና ሰላም ይህንን ፕሮግራም አዘጋጅተው መጥተዋልና አብረን በጋራ ሆነን ነዳያኖችን የምሳ ፕሮግራም እናደርጋለን። ጅማሬያችን ታናሽ ቢሆንም ፍጻሜያችን ያማረ ይሆናል። ይህን ፕሮግራም የምትከታተሉ እንደ እግዚአብሔር ቅዱስ ፍቃድ ከጎናችን በመሆን ልታግዙን ስልክ ቁጥራችን 0921 908199 0940 47 33 37 ወይ ደግሞ የኢትዮጵያ ንግድ ባንክ አካውንታችን 105412 74 115 ታስገቡልን። ለእግዚአብሔር ቅዱስ ቃል 400 የሚሆኑ አረጋውያን ነዳያን ሕፃናት አሉና ከኛ ጋር ነው ስራ መስራት ይቻላል። የምንገኘው ሰንዳፋ ነው። እግዚአብሔር ሀገራችንን ሰላም ያድርግልን። በሀገር ውስጥ ሀገር ውጪ ኢትዮጵያውያን፣ ኤርትራውያን ይህን ፕሮግራም ተከታተሉ። ለእግዚአብሔር ቅዱስ በነሲሳይና በነሰላም አማካኝነት እግዚአብሔር ይመስገን ብትልኩልን ይኸው እንጀራው ይኸው ውሃው እኔም ደግሞ እንደ እግዚአብሔር ቅዱስ ፈቃድ ባዶ እጄን አልመጣም በማለት ከ10 እንጀራ በላይ ይዤ መጥቻለሁና አብረን በጋራ ሆነን የምገባ ፕሮግራም እናደርጋለን። ምትዩ ካለ መጀመሪያ እንኳን ለብርሃነ ትንሣኤው በሰላም አደረሰን። እንግዲህ እኔ ከሳቸው በምን ንግግር ባይገባኝም ይሄ ነገር የመጀመሪያ የ7 ዓመት ፍላጎታችን ነው። 7 ዓመት እኛ አብረን ነው እንደዚህ አይነት ነገሮች ለበዓል የተቸገሩትን መርዳት የብዙ ጊዜ ፍላጎታችን ነው። እግዚአብሔር ይመስገን ዛሬ ተሳክቶልናል። ለምስጋና ደግሞ እንደምንለን አባታችን ለኛ ደግሞ ጊዜያችን ልክ እንደ ሲሳይና ሰላም ማብላት ፈልጋቸው አሁን አሬንጅ የሚያደርግላቸው ሰው አጥተው ነው። እኔ እንደ እግዚአብሔር ቅዱስ ፍቃድ በ26 ከዛ በኋላ እንደገና ከ26 በኋላ ባለው ቀን 1 ሊትር ዘይት፣ 2 ኪሎ ሽንኩርት፣ 10 እንቁላል ለ200 ሰዎች ሰተን እንደ እግዚአብሔር ቅዱስ ጨርሰናል። ትንሣኤውን በግላችን አመት በዓል የምናሳልፍበት ነው። ለምን ተብሎ ሲባል ቀድሞ ይህን ፕሮግራም ስላደረግን በስልክ ተደውሎ ደግሞ እንደ እግዚአብሔር ቅዱስ እንዲህ ማድረግ የሚፈልጉ ሰዎች አሉ ሲባል ጊዜ እሺ ብዬ ይኸው ነዳያኖችን ሰብስቤ ጠብቂያቸዋለሁ እና እግዚአብሔር ይመስገን። ማድረግ እየፈለጋችሁ የማድረግ መንገዱ ወይ ደግሞ እንዴት ነው የሚደረገው ብላችሁ የምትሉ ካላችሁ ከጎናችሁ ነን ያለነው። ውድ ቤተሰቦቻችን ቅድም ከካሜራ ፊት ለፊት ነበር። ካሜራማናችን ወይም ደግሞ የዛሬ የምሳ መጋቢያችን
በእውነት እንደምትመለከቷቸው ሲሳይና ሰላም ይባላሉ። እንደ እግዚአብሔር ቅዱስ ፍቃድ በእውነት ተከባብረው ተስማምተው ከብሔር ከዘር ከጎሳ ነፃ የሆኑ የሃይማኖት ልጆች አንተ አማራ ነህ አንተ ኦሮሞ ነህ ሳይባባሉ እንደ እግዚአብሔር ቅዱስ ፍቃድ እሷ ጽድት ያለች ንጹህ አማራ እሱ ጽድት ያለ ንጹህ ኦሮሞ ሆነው ነገር ግን ሁለቱ ሲደመሩ ደግሞ ንጹህ ኢትዮጵያዊ ሆነው እግዚአብሔር የተመሰገነ ይሁን አንተ አማራ ነህ አንተ ኦሮሞ ነህ ሳይባባሉ ተከባብረውና ተስማምተው ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ልጆች ስለሆኑ እኔም ደስ ያለኝ ለምንድን ነው አርሴማ የትዳር አማካሪም አለኝ። በዚሁ አጋጣሚ ፎሎ እንድታረጉ ጉራጌና ኦሮሞ ድሬ ያለው ከምባታና ትግሬ ድሬ ያለው አማራና ኦሮሞ ድሬ ያለው። ስለዚህ እንደ እግዚአብሔር ቅዱስ ቃል እኛ እንደ ሃይማኖታችን አንተ ከሌ እንዲነህ አንተ እንዲነህ የሚል በሃይማኖታችን የለም። ይሄም ማህበራችን ደግሞ እንደ እግዚአብሔር ቅዱስ ቃል የሚገርማችሁ 200ዎቹን ስናገዝ የተወሰኑ ሙስሊምም ነበሩ። እንኳን አይደለም ሌላ እኛ የተቸገረ ሙስሊምም ካለ እንደ እግዚአብሔር ቅዱስ ቃል እናግዛለን። የተቸገሩ ፕሮቴስታንትም ነበሩ። አይተሻል አይደል ቃልዬ ሙስሊሞች ሲረዱ አላይሽም? እግዚአብሔር ይመስገን። ስለዚህ እንኳን ደስ አላችሁ በእውነት እግዚአብሔር ይመስገን። ወደፊት ደግሞ አብረን በጋራ ሆነን አንድ በሬ አርደን ከነ ቤተሰቦቻችሁ እንደ ልብ ዲያኑ እንደምንዘክር ተስፋ እናደርጋለን። ምን ተሰማክ? መጀመሪያ ለሁሉም ለክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ይወዳለሁ። ቀጥሎ ደግሞ አባታችን በዚህ ትንሽም ትልቅም አይደለም የምንፈልግ ሰው ባህል ሰው ጋር መሳለም ነው። ዲያኖች እዚህ ተቀምጦ ምንም ሳያገኙ ከሚቀሩት አንድ ግማሽ እንጀራም ቢሆን ብዙ ሆነን አብረን ተቋርሰን እንበላለን ብላችሁ እዚህ ቦታ ስለጋብዛችሁ እሺ ስላላችሁ እግዚአብሔር ስም ከልብ እናመሰግናለን። ቀጥሎ ባለቤቴ ሰላም እንዳለችው አሁንኛ ሰው የምናግዝ ሰዎች አልነበርንም። እግዚአብሔር ነው ይሄ ያደረገልን። ነገ ዛሬ ይሄን በትንሽ ጀመር ነገ ደግሞ አባታችን እንዳሉት በሬ ያደኑ ትልቅ ነገር ያዘጋጅተኑ ብዙ ሰዎች ጋር ብዙ የተቸገሩት በዓል እንደዚህ መሳለፍ ለማይችሉት ሰዎች ጋር አብረን እንደምናሳልፍ ከእግዚአብሔር ተስፋ አለን። በጣም ደስ ብሎኛል አባታችን። እሺ አፋን ኦሮሞ ደግሞ በኦሮምኛ ደግሞ እንኳን አደረሳችሁ ከሚለው ጀምር። እሺ ጀልቀባ ዶክቶን አማንታ ክርስቲያና ሁሉ ጌሰኑ በጋ አያና ዱዋቀው ጎፍታ ከኝ ኢየሱስ ክርስቶስ ሲንገይ ጀቻቲ አኒፊ ሃዲ መናክየ ነሞተ ገርጋሩ ዳፉ ነንቀም ቱሬ ንቱ ነሞተ ገርጋረም ቱሬ የየመረቢተ ያረገሩ ወንመ ጥቆ ካናን ጀልቀብነ ይጅራ ረቢሞ አንከኑ ከነ ካና ኦሊሲን ምስክኑ ዳፍ ወንተ ሰተንቀቱ እንጂ ዋንቴ ቦሩሞ ካና ኦል ነሞተ ባዬ ሰንጋ ቀሌቶኒ akka namoota yeeyyii harka qalleeyyii ayyaana kana dabarsuu hin dandeenye waliin dabarsinu waaqayyoodha abdii qabna. Waaqayyoos immoo nuuf taasisa. Kan kaleessa iddoo xiqqoo sanii kaasee amma kana xiqqoo ishii nu deemsise waaqayyo ganaa iddoo guddaadhaan bakka yaadne eeyyamasaa yoo ta'e kanaa ol nu taasisa jennee yaadna. Baay'ee gammadeen jira, baay'ee dasnee jira. Ulfaadha isin jechuu barbaada. Abbaan keenyas immoo har'a sagantaan qaban ture gaafa bilbileetoo bilbiloo waanitti immoo jalqabni yeroo sandafaniituma tole maal rakkoo qaba iddoo akkanaatti koottatu isaa waliin dabarsina waliin taanetu hin jedhani isaanis immoo asumaan galateeffachuun barbaada. umurii fi fayyaa isiniif haa jedhamu። እሺ ቃለ ሕይወት ያሰማልን። ውድ ቤተሰቦቻችን እንግዲህ እንደ እግዚአብሔር ቅዱስ ፍቃድ በጋራ ሆነን ስራ እንሰራለን። እንደገና ደግሞ እንደ አብርሃም ወሳራ አረጋዊና ሕፃናት መርጃ ደግሞ በሻሬ ትምህርት ቤት የምናስተምራቸው አቅም ያነሳቸው ተማሪዎች አሉ። እዛ እያስተማርን ነው። ወደፊት ደግሞ ራሳችንም ሌሎችንም ደግሞ የኦሮምኛ ቋንቋ 2 ክፍል ተሰጥቶን ለማስተማር በዝግጅት ላይ ስለምንገኝ ሰላም ጢኖ አፋን ኦሮሞ ቤካ ቤኮ ጢኖ ቤካ። ስለዚህ እንደ እግዚአብሔር ቅዱስ ቋንቋውንም እናስተምራለን። መሰረታዊ ዓላማችን እግዚአብሔር ይመስገን በአባታችን ኦሮሞ፣ በእናታችን አማራ፣ በአባታችን ከምባታ፣ በእናታችን ትግሬ እንዲህ የተሆነ ነው ኢትዮጵያ ላይ ያለ ነውና ስለዚህ አሁን እኛ መሰረታዊ ዓላማችን ከብሔር ከጎሰኝነት ከዘረኝነት ከአድመኝነት ነፃ ሆነን እንደ ሃይማኖታችን እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶች ነን እኛ። እናንተ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ልጆች ናችሁ። ነገር ግን የተቸገሩ ሙስሊሞችም የተቸገሩ ፕሮቴስታንቶችንም በእግዚአብሔር ቅዱስ ፍቃድ አናበላም አንረዳም የሚል ሐሳብ በፍጹም የለንም። ቤተክርስቲያናችንም እንዲያትልም አይደለም ለሰው ልጅ
ለእንስሳት ሁሉ ለወንዙ ሁሉ የምትጸልይ ቤተክርስቲያን ስለሆነች ቤተክርስቲያናችንን እግዚአብሔር ያቆይልን። በእውነት በጣም ደስ ብሎኛል። እናንተም ደግሞ ዛሬ ከቁርሳችሁ ይዛችሁ መታችሁ ለማካፈል ስለተዘጋጃችሁ ረጅም ዕድሜ ከጤና ጋር ይስጥልን። ወንድማችንም ረጅም ዕድሜ ከጤና ጋር ይስጥልን። ተባረክልን። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ደግሞ ጌጥ ነውና ስለዚህ እዚህ ቅዱስ ገብርኤል ቢሮ የከፈትንበት መሰረታዊ ዓላማ ክርስትና ማስነሳት ያቃታቸውን ክርስትና ለማስነሳት የሞቱትን ለመቅበር የተቸገሩትን ለመርዳት ነውና እናንተም ከኛ ጎን ሆናችሁ እንድትሰሩ በታላቅ ትህትና እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቃባ ከኒማ በቁልቁሎ ባቀየተኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ጄሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን የሰላም የፍቅር የበረከት ያድርግልን። ወደ ቤተሰቦቻችን እንደምትመለከቱት ይሄ ፎጣ የለበሱ አባቶቻችን ፎጣ ሰተናቸው ነው። ለሌሎቹ ደግሞ ዘይት፣ ሽንኩርት፣ እንቁላል ሰተን ዛሬ ዓመት በዓልን ደስ ብለው እያሳለፉ ነው። ዛሬ ደግሞ በሲሳይና በሰላም አማካኝነት እንጀራ በወጥ ይዘው መጥተው እንደ ቁርስ አብረን ብንሳተፍ ስላሉ ነውና እነሱንም መርቆ ለልቤ ጤና ይስጣችሁ በሏቸው። አዎ በጎናችን ሳትለዩ ደግሞ ከዚህ የበለጠ እንድትረዱ እንድታግዙ መንፈሳዊ መልእክታችን እናስተላልፋለን። አሜን። ቤተሰቦቻችን ሁለት ዮሐንስ ትባላለች። መብራት ኃይል የምትሰራው እሷም እንጀራ ልካለች ከነ ቤት አከራይዋ። እግዚአብሔር ይመስገን ጤና ይስጥልን። እሷንም ጌሪ ባርክልን። አሜን። ዮሐንስ ጤና ይስጥልን ከነ ባለቤትሽ። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን 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 ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ኪዳነ ምሕረት እናቴ ሚስጥረኛዬ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳልነግርሽ ካፌ ሳይወጣ ሳልነግርሽ ኪዳነ ምሕረት እናቴ ሚስጥረኛዬ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳልነግርሽ ካፌ ሳይወጣ ሳልነግርሽ ሰላም ያሳደረ አምላክ ሰላም ያሆነ የማይሰራ ላይ ዘቤት ያደረሰን እግዚአብሔር ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ እግዚአብሔር ይመስገን። ከዚህ በላይ እግዚአብሔር ይመስገን።
ምን ተሰማህ? እንግዲህ ተመልካቾቻችን እንደሚታዩት ነው ከእነሱ ጋር ምርጥ በዓል አሳልፈናል። እግዚአብሔር የተመሰገነ ይሁን። ሳናስብ ነው እንደዚህ ውብ የሆነ ጊዜ ያሳለፍ። ደግሞ ከዚህ በላይ ደግሞ በጣም በሰፊ ሁኔታ እንድነሳለን እግዚአብሔር ፈቃድ ይሁንልን። በጣም ደስ ብሎኛል። እንኳን ደረሳችሁ ሁላችሁ። ሰላም ምን ተሰማህ? ደስ ብሎኛል። በድጋሚ ከዚህ በለጠ በሌላ ጊዜ በሰፊው አብረን እንደምናሳልፍ እግዚአብሔር ይፍቀድልን። አሜን። መልካም በዓል ይሁንላችሁ። አሜን። ቤተሰቦቻችን ወለተ ዮሐንስ ትባላለች። መብራት ኃይል የምትሰራው እሷም እንጀራ ልካለች ከነ ቤት አከራይዋ። እግዚአብሔር ይመስገን ጤና ይስጥልን። እሷንም እግዚአብሔር ይባርክልን። ወለተ ዮሐንስ ጤና ይስጥልን ከነ ባለቤትሽ